ያረች የምታስፈራራ ሰላም ሃይ ሰላም እንደምን አላችሁ ሶሬቲ ሞገስ ነኝ ዛሬ እኔን ባልለመዳችሁኝ መንገድ ከጓደኛዬ ጋር ስናወራ የነበርነው አንዳንድ ነገሮች ከእናንተ ጋር ልንከፋፈል መተናል እሷ ራሷን ታስተዋውቃችኋለች በፈገግታ በጣም ትኮራለች አለች ኦፍ ኮርስ ኤኒዌይስ ሃይ ጋይስ እኔ ቤርሲ ይባላል የሶዬ ጓደኛ ነኝ ያ እና ሌላም ጓደኛ አለ ከካሜራ behind the camera faceless Zoe the faceless Zoe is sitting back there ሃይ ያለች ነው ባይዴ እሷ የምትናገረው ነገር ዲስሚስ አድርጉት ኤኒዌይስ actually አይሰማምኩ ከንቱ ትፋት ያ መኖርሽ ግን ጥቅማችን ነው it's okay ያ love in action ሰው ዛሬ ስለ እግዚአብሔር ጊዜና የእግዚአብሔርን ጊዜ ስለመጠበቅ አንዳንድ ነገሮችን እናወራለን አይደል? የእግዚአብሔር ጊዜ ከሰው ጊዜ ያለው ጊዜ ደፋር ነኝ ልዘምር እችላለሁ በማለት ዜማ እንዳታስገቢበት ወይኔ ግጥሙን ላውና አንቺ ትያለሽ ዜማውን እንዴ ዜማውን ለብቻ እኔ ለዋለሁ ሰው እሺ የእግዚአብሔር ጊዜ በህይወትሽ ውስጥ እንዴት ትገልጪዋለሽ? ያው እግዚአብሔር የጊዜ አምላክ ነው አይ ቲንክ ሳይሆን ዴፊኒትሊ እግዚአብሔር የጊዜ አምላክ ነው የሚሰራውን በጊዜ ነው እያንዳንዱን ነገር የሚያደርገው እና አንዳንዴ የምርም የእግዚአብሔር ጊዜና የእኛ የምንፈልገው ጊዜ ሳይገጣጠም ይቀርና ብዙ መከፋት ቅይማትን ብዙ አይነት ነገር ውስጥ ያስገባናልና እስቲ አንቺ እንዴት ትገልጫለሽ? ይሄንን ላነባ ነው አይ ነው ያስነባ እኔም ከተልሻለሁ አይ ግን ኖርማሊ እኔ ሁሉ ጊዜ actually not ሁሉ ጊዜ lately እያሰብኩ ያለበረው ነገር ቀደም እያልኩሽ ነበርና የእግዚአብሔር ጊዜ ሲባል ሰዎች መጀመሪያ የሚመጣላቸው እግዚአብሔር ይሄ ዘይቶ እንደሚነሳ ማንንም እንደማይቀድመው እንደዚህ አይነት ንግግሮች አሉ ግን በህይወቴ ውስጥ እኔ እግዚአብሔር ቀድሞም የተነሳባቸው ጊዜዎች አሉ የእግዚአብሔር ጊዜ እኔ ለኔ ህይወት ይሄ ነገር ያስፈልገኛል ታይሙ ነው ጊዜው ነው ብዬ ያላሰብኳቸው ነገሮች ያደረገበት ጊዜ አለ እና አንዳንድ ጊዜ እነሱም ሚስ እናደርጋቸዋለን ምክንያቱም ቢሆነ በአክሲደንት ሃፕን ያደረጉ በላክ ሃፕን ያደረጉ ምናምን ስለሚመስለንና ፎከስ የምናደርገው የሚዘገየው ላይ ነው እና የእግዚአብሔር ጊዜ በእርግጥ ከኛ ጊዜ በጣም ይለያል ግን አንዳንድ ጊዜ ነገሮችን ቀድሞ ahead of time ይሰራልናል ነጋችንን ያያየ የሚጠቅመንን ነገር ያያየ አንዳንድ ጊዜ ደግሞ ያዝ ያረጋውና ያቆይብናል እንጸልያለን እንለምናለን ጌታው የት ነን እንላለን ግን በቃ የእግዚአብሔር ጊዜ ስላልደረሰ ዛ የመጠበቂያ ሲዝን ውስጥ እንገባለን which is very difficult I agree ግን የእግዚአብሔር ጊዜ ትክክል ነው እኔ የኔ ፓስተር አንድ ጊዜ ምን አለኝ እግዚአብሔር መልካም ብቻ ነው አለኝና if you start thinking anything else ከመልካምነቱ ውጪ ሌላ ነገር ማሰብ ከጀመርሽ that's when you're going to have problems ግን even በመዘግየቱም እግዚአብሔር መልካም ነው እና አለ ሁላችንም ህይወት ውስጥ አለ እኔ ህይወት ውስጥ ደግሞ ያው ሁሉም የራሱን ስለሚያቅ እኔ ህይወት ውስጥ ደግሞ ይና አበንደንስ አለ በቃ እግዚአብሔር ዘግይቷል ለምልበት ቶፒኮች አሉ ግን እግዚአብሔር መልካም ነው ኦፍ ኮርስ እግዚአብሔር መልካም ነው አሁን ስታወሪ ግን ብዙ እንደውም አይቼ ማላቀውን ነገር ያየሁት ምንድነው ያልጠየቅናቸው ግን የሆኑልን ነገሮች የእግዚአብሔር ጊዜ ስለሆኑ ነው የሆኑት አይ ቲንክ ብዙ ቦታ ማንሰጣቸው ወይም ደግሞ ምልክት አስቀምጠን ማናልፍበት ምክንያት እንደዚህ አይነት ነገሮች ሲሆኑ በጣም በቃ ዴስፐሬት ሆነን ስላልጠየቅን ስለዛ ጉዳይ ስላልጸለይን ሊሆን ይችላልና እሱን በጣም እስማማበታለሁ ሳንጠይቅ ሳንለምን ብዙ እግዚአብሔር በጸሎት ፊቱ ቀርበን ምናምን ሳንል የተደረጉልን ነገሮች አሉ የእግዚአብሔር ጊዜ ስለሆነና እግዚአብሔር መልካም ስለሆነ ያደረገልን ከዛ ደግሞ ብለንም ደግሞ ያልተደረጉልን ነገሮች አሉና አይ ቲንክ ከባድ እሱ ነው ይመስለኛል actually ይሄኛው ከባድ ነው
ማለት ተደርጎልሽ አለማስተዋል ምልክት አለማስቀመጥ እንደተደረገልሽ አለማስተዋል አንቺ እንዳልሽው ከባድ ነው እና አይደለ ዞዊ ያ እና ግን በደንብ እንትን ጫን ብለን እንድናወራ የምፈልገው በጣም ለምንን ያልተደረጉልን ወይ ያልሆኑ ነገሮች ላይ ነው። አንዳንዴ አይመስልም ኢቨን እግዚአብሔር በህይወታችን ውስጥ ይሄንን አደርጋለሁኝ ብሎ ተናግሮን ቃል ሰጥቶን ወይ ተስፋ ቃል ሰጥቶን ምናምን ኦኬ እግዚአብሔር የተናገረውን ይፈጽማል፣ ግን መቼ ነው የሚፈጸመው የሚለው ነገር መጠበቅን ይጠይቃል አይደለ? እና ይሄ የመጠበቅ ህይወት የእግዚአብሔርን ጊዜ የመጠበቅ ጆርኒው አይ ቲንክ ቀላል አይመስለኝም። የብዙዎቻችንን ፈተና እሱ ይመስለኛል አይደል? ወይ በጣም ከባድ ነው። አይ ቲንክ ላክ የምናደርገው ብዙ ጊዜ ይመስለኛል ይሄ ኦነስት የሆኑ ኮንቨርሴሽኖችን። አንዳንድ ሰዎች በጣም ብዙ ለሆነ ነገር ይጠብቁና ከተገኘ በኋላ we don't pay forward like ማለት የኛን የጠበቅንበትን ሲዝን እግዚአብሔር በዛ ውስጥ እንዴት አድርጎ እንደሰራን ምናምን እንደዚህ በክሊር በሆነ መልኩ ወይም ደግሞ ሰዎች ፊት በጣም vulnerable ሆኖ ሰው ያለፈበትን ነገር አያወራም። የኔ አንዱ እንትን የምለው ነገር እሱ ነው። ለኔ ፐርሰናሊ በጣም ከባድ ነገር ነው። በጣም ከባድ ነገር ላይፌ ላይ እንደ አንድ ክርስቲያን እግዚአብሔርን መጠበቅ የሚባለው ስቴጅ ለኔ በጣም ከባድ ነው። ኤግዛክትሊ ምክንያቱም በቃ ብዙ ነገር ወደ አይምሮሽ ያልፋል። አንዳንድ ጊዜ በራስሽ አይምሮ የምታቂያቸው ነገሮች አሉ። በተወሰነልን የጊዜ ገደብ ውስጥ የምንኖር ሰዎች ነን። የታወቀ ነው አይደለ? እና በዛ ጊዜ ገደብ ውስጥ እንዲሆንልሽ የምትፈልጊው በህይወትሽ እንዲከናወን የምትፈልጊው ነገሮች ሊኖሩ ይችላሉ። ትንሽ ደግሞ የተማረን ከሆነን ዕውቀታችንም ደግሞ ኢንተርፌር ታረጋለች። የትንሽ የምናቃት ነገር ይሄ እንደዚህ ቢሆን እንደዛ ቢሆን እና it's the hardest part ደግሞ በዓለም ውስጥ ያሉ ሰዎች የሆነ ነገር ፕላን አውት አድርገው እንደውም ከዛው ጋርም ያወራሁላት ነበር the other day ፕላን ያወጡና በዚህ ቀን ይሄን እናደርጋለሁ በዚህ ቀን እኔ በጣም ብዙ ጓደኞች አሉኝ አሁን አብረውኝ የሚሰሩ ምናምን በጌታ ያሉን እና ቤርሲ my plan is በዚህ ጊዜ ይሄን አድርጌ በዚህ ጊዜ ይሄን አድርጌ በዚህ ጊዜ ይሄን አድርጌ ልክ በዚህ ቀን እንደዚህ ይሆናል and they come back to me በዛው ሰዓትና ታይም እና ይሄ ነገር እኮ ሆነ አደረኩት ምናምን ይሉሻል እና እንዴ ይቻላል እንዴ ያ እንዲ ሰው እንደዚህ ፕላን አድርጎ ምክንያቱም አንቺ የሆነ ነገር ለማሰብ እንኳን እስከምትፈሪ ድረስ ነገ ምን እንደሚመስል እስከማይገባሽ ድረስ እግዚአብሔርን የምትጠብቂባቸው መንገዶች አሉ እና በጣም ኢን ዲቴል ከገባሁበት ኢትስ በጣም ዲፕ የሆኑ ቶፒኮች you know አሁን ለምሳሌ አንድ ኮወርከር ነበረኝ እኔ እና አብሮኝ ነው የሚሰራው ምናምን እዛ አሜሪካን ሀገር ምኖርበት ሀገር አብሮኝ የሚሰራ ነጭ ነውና መማር ፈልጋለሁ ምናምን አለኝ የሆነ ትምህርት አድቫንስ ማድረግ ፈልጎ ትምህርቱን ከዛ ባለትዳር ነው ቤርሲ መማር ፈልጋለሁ ግን ሚስቴ by the time እኔ ትምህርቴን ስጨርስ 35 አመት ስለሚሞላት you know the number 35 is a big number in the US especially for child bearing እና 35 አመት ስለሚሞላት I'm so worried እና my plan is I would still want to go to school he አለኝ በቃ I still want to go to school ግን ማድረግ እንፈልገው ነገር ምንድነው አሁን ላይ የሷን እንቁላል ፍሪዝ አድርገን ልክ ግራጁዌት ሳደርግ ወንድ ልጅ ነው እንፈልገው ወንድ ልጅ ወልዳለሁ ምናምን አለኝና ፕላኑን አወጣና ሰው ያስባል ምናምን ብዬ ነው በሰዓቱ እንደ አንድ ጥሩ ጴንጤ ነው የሰማሁት አምላክ ይፈጽማል ብዬና believe or not ትምህርቱ የሚፈጀው 3 አመት ነው ከልጁ ከ4 አመት በኋላ he came back እኔ የምሰራበት ቦታና ቤርሲ ትምህርቴን ጨርሻለሁ ያሰብኩት ነገር አድርጌያለሁ አሁን ደግሞ የወንድ ልጅ አባት ነኝ ምናምን አለኝ ማለት ነውና ያው በአይቪኤፍ ምናምን ነው እንደዚህ አይነት ነገሮች የሚደረጉትና ቤቴ ገብቼ ብዙ ጥያቄዎች ውስጥ ስለነበሩ በቃ እግዚአብሔር የሆኑ ላይፌ ላይ እንዲያረግልኝ ፈልጋቸው ነገር ግን ያልሆኑ ላይክ ማለት እሱ ልጁ ሄዶ እነዚህ ነገሮች አርጎ በመጣበት ጊዜ ውስጥ
የኔ ፈቀቅ ያላሉ ነገሮች ነበሩኝና ሰው እንደዚህ ፕላን አድርጎ በገዛጁ የራሱን ላይፍ ቢልድ አድርጎ ምናምን ይሆናል ማለት ነው። ይሄ እነዚህ አሁን ልጁ ለምን ሆነለት ሳይሆን እነዚህ somethings እግዚአብሔር ያረጋቸዋል ብለን የምንጠብቃቸው ነገሮች ሰው ህይወት ላይ እነዚህ ነገሮች ከእግዚአብሔር ናቸው የምንላቸው ነገሮች ሰው በራሱ ታይም ፍሬም በዚህ ሰዓት በዚህ ጊዜ ይሄውን አደርጋለሁ ብሎ ሄዶ ተከናውኖ ተቀመጠ። አይ ነው አንዳንዶቻችን ደግሞ ሜቢ ተንበርክከን ጌታ ሆይ መቼ አይ ነው ምን ሰዎች ልንኖር እንችላለን እና that's እግዚአብሔርን መጠበቅ በጣም the hardest part of Christianity as እግዚአብሔርን መጠበቅ ነው። ብዙ ሰዎችም መጽሐፍ ቅዱስ ላይ ተፈትነዋል እግዚአብሔርን ባለመጠበቅ እግዚአብሔር ተስፋ ሰጥቷቸው even ከአብርሃም ስንጀምር ብሎታል እኮ ልጅ ሰጣለሁ ብሎታል ግን it's very difficult በጣም በመሃል ብዙ ነገር ምክንያቱም ድካሙን ያስባል እድሜውን ያስባል እርግጠኛ ነኝ ያለበትን ነገር እግዚአብሔር የሰጠው ነገር የተናገረው ነገር እንዲሆን ይፈልጋል ግን በቃ ሁኔታዎች አልመስል ሲሉ you start finding your own ways በተቃራኒ በዚች ይያልሽ ቀኖቹን ለማፋጠን እንደ ሰው ትሞክሪያለሽ ግን እንደዛ አይደለም እውነቱ እንደዛ አይደለም ምንም ነገር አናፋጥንም ከባድ ነው it's very difficult እና እግዚአብሔርን ብዙዎቻችን እንደምንጠብቅ አውቃለሁ ግን I feel ማለት my heart is very heavy for people who are actually ከኔጋ እግዚአብሔርን ለሚጠብቁ ሰዎች it's the hardest journey እሱን አምነንበት ነው መጀመሪያ ያለብን ነው ብዙ አወራው አይ ቆንጆ ነው ያወራሽው ያወራሽ መሳስብ ነበር ብዙ ጊዜ ምን የመንገዱ ላይ የመጠበቅ መንገድ ላይ እየሄድን የእግዚአብሔር ጊዜ ከመርዘሙ የተነሳ አንዳንዴ የእግዚአብሔርን ጊዜ እየጠበቅን ሳይሆን ነው የተባለን አይነት ስሜት ይሰማናልና ግን አይደለም መጠበቅ እና ነው መባል የተለያየ ነገር ነው አይደል የዮሴፍን ታሪክ ቅድም ሳነሳልሽ ነበረ በጣም ያው በህይወቴ ውስጥ እግዚአብሔርን እባክህ ያልኩበት ብዙ ጉዳዮች አሉና እና አንዳንዴ ይሰለቸኛልም ይደክመኛልም ያንን ጉዳይ ከዚህ በኋላ እንደውም አላነሳበትም ያልኩባቸው ጊዜያቶች አሉ እንደ ነው ቆጥሬ ማለት ነው ዝምታውን እንደ ነው ቆጥሬ እና በዚህ በመጠበቅ መንገድ ላይ ግን ቅድም አንቺም ስትይ ነበር ከባድ ቢሆንም ግን ደግሞ at the same time ልክ አብርሃም ይስሐቅን እስከሚያገኝ ድረስ በመሃል ብዙ ነገሮች ተፈጥረዋል እስከ መጨረሻውም ደግሞ እግዚአብሔርን ደግሞ አክብረው የጨረሱ ሰዎች አሉና ከነሱ መካከል አንዱ ዮሴፍ ነው ብዙ ጊዜ ሲከብደኝ አስበዋለሁ እግዚአብሔር ህልም ሰጥቶታል ተናግሮታል የት እንደሚሆን የት እንደሚደርስ ግን ሲጀምር ጀምሮ የሄደበት መንገድ በጣም ከባድ ነበርና አንዳንዴ ቅድም አንቺ እንዳልሽው አቋራጭ መንገዶችን ለምን አልተጠቀመም የሚያስብሉ ማለት ነው በወንድሞቹ ሲከዳ ሲሸጥ ከዛን በባዕድ ምድር ሄዶ የጲጢፋራ ነውር ጲጢፋራ በዛ ልክ ሲፈተን ከዛ እስር ቤት ሲጣል እስር ቤትም ተጥሎ ደግሞ ሲረሳ አይመስልም የምር እግዚአብሔር ነበር ግን የተናገረኝ ይሄን ነገር ግን እስከ መጨረሻው ድረስ እግዚአብሔርን በማክበር ነበር የጨረሰውና ያ አሁንም ቢሆን እኔ አሁን በግሌ በህይወቴ ውስጥ ያቆምኳቸው ወይ አይ ከዚህ በኋላ በዚህ ጉዳይ ይሄን ጉዳይ በዘጋው ነው የሚሻለው ያልኩባቸው ነገሮች አሉ ለምን አይ ቲንክ ያ እኔ ቶሎ ቅይማት ውስጥ ምገባ አይነት ሰው ስለሆንኩ ነው መሰለኝ ቶሎ በደንብ ነው የምጣለው ከጌታ ጋር እንደዛና ያ መንገዱ ቀላል አይደለም ግን የእግዚአብሔር ዝምታ የእግዚአብሔርን ጊዜ መጠበቅ እግዚአብሔር በዛ ጉዳይ ላይ አይሆንም ወይም አላደርገውም ወይ አልሰጥሽም አላከናውንልሽም ብሎ አይደለም ወይም ደግሞ የተናገረውን ስንነሳ ከመነሻችን የተናገረውን ቃል
ቀይሮታል ማለት አይደለም ብዬ አስባለሁ። ራይት ያ አይ ቲንክ ስለ ቅይማት ምናምን ስታነሺ ማለት ነው ያሰብኩት ምን እንደሆነ ተከልሽ አንዳንድ ጊዜ አይ ዶንት ኖ ሜቢ ይሄ የመጠበቅ ሲዝን ላይ maybe the problem is not እግዚአብሔር መዘግየት the problem is not የነገራችን መዘግየት እኔ ራሴን በጣም I mean it's a really nice topic አሁን የምናወራው because I am genuinely going through it ማለት ነው in my life እና ራሴን ላይፌን ኤግዛሚን ሳደርግ ራሴን እየጠየቅኩት ያለውት ነገር is it really እግዚአብሔር ስለዘገየ ነው ወይስ እኔ እግዚአብሔርን በደንብ ስለማላውቀው ነው ላይክ ማለት ይሄ እግዚአብሔር ላይ ያለኝ ስለ እግዚአብሔር የማውቀው እውቀት ችግር አለበት ወይ ራሴንም በዛ አጠይቀዋለሁ ማለት ምን ለማለት ፈልጌ ነው አሁን እኛ በክርስትና ዓለም ውስጥ ብዙ ጊዜ ቤተክርስቲያን በመመላለስ ምናምን ስለ እግዚአብሔር የሰማናቸው ነገሮች አሉ እግዚአብሔር ይወርዳል ይመጣል ይሰራዋል ያደርገዋል እና ያንን እግዚአብሔርን ነው ላይፋችን ላይ የምንፈልገው ሌላ እግዚአብሔር ራሱ የእግዚአብሔርን ሌላ ሐሳቡን የማስተናገድ አቅሙም ያለን አይመስለኝም እግዚአብሔር ለዋላዊ እንደሆነ መስማት እንሰማለን እኮ ደስ ይላል እኮ ሲባል አይደለ እግዚአብሔር ለዋላዊ ነው ምናምን ሲባል ግን እግዚአብሔር ለዋላዊ ነው ሲባል you don't have a say ማለት ነው በእግዚአብሔር ቁጥጥር ውስጥ ስትሆኚ እግዚአብሔር ነው the last say ያለው in your life ወተሽ ከእግዚአብሔር ውጪ መሞከር ትችያለሽ ግን if you're surrendering yourself before him እሱ ነው የመጨረሻውን say የሚለው in your life እና ራሴን ቢርስ ያለሽ ዕውቀት ስለ እግዚአብሔር ምናልባት የተዛባ ነው ምናምን እለዋለሁ ራሴን ምክንያቱም እግዚአብሔርን ባይናው እንዲወርድ ነው ምጠብቀው ባይናው የሆነ ነገር ሲንኮሻኮሽ ምናምን ነው መስማት የምፈልገው you know like በቃ ይሄ ነው የምታመልከው አምላክ ምናምን መባሉ እኮ ላይቀር ይችላል ግን በቃ እሱን በተለይ በጣም ነው የምፈልገው በቃ አስገርምልኝ ባክ ሰፈር መንደሩ ይነጋገሩ እና አንዳንድ ጊዜ ሆድ የምንበላበትም ጸሎት ነው ጌታ ሆይ እንደዚህ እየተባልኩ አንተ ዝም ትላለህ ስምህ እንዳይነቀፍ is it really ስሙ እንዳይነቀፍ or is it really we want our stuff to be taken care of እና ስለ እግዚአብሔር ያለንን ዕውቀት በዛ መልኩ አስበዋለሁ እንትን ብለሽ ግን ታውቂያለሽ አሁን ይሄ ነገር ኢቭን በመጠበቅ ውስጥ መሰራት ስላለ ይሄ ነገር የሰራው አልሆነልሽም እኮ ግን እየጠበቅሽ መሰራት ይሄ ምንድነው ትግስታ ፖዛረገው ፋሚሊ ሳይክሎፒዲያ ያ ኤኒዌይ በመጠበቅ ውስጥ የምንሰራባቸው ነገሮች አሉ በደንብ አይደል ያ ነገሮቹ ራሱ ሳይሆኑ ይሄ ነገር ተሰራ እንላለን እና እንደዛ ያንሽባቸው ጊዜያቶች አሉ ያለፍሽበት ከባድ ነው as you walk through I mean it's like as you walk the walk ከባድ ነው እግዚአብሔር የሆነ ቦታ ላይ እየሰራኝ ነው ምናምን እኔ word for word ማለት ነው እግዚአብሔር ነገሮች የዘጋዩት ለክብር ነው ምናምን ሁሉ ሲሉኝ ሰዎች ለኔ የተለየ ወርቅ ቅብ አይሰጠኝ ምናምን ሁሉ ብያለሁ like how is you know አናቀው እግዚአብሔር እኛን የሚያከብርበትን መንገድ እንኳን እስከማናቀው ድረስ አንዳንዴ ሊከብድ ይችላል እኔ አሁን አንዳንድ ቆዩብኝ የምላቸው ነገሮች ሲመጡ how special are they really gonna be እላለሁ እግዚአብሔርን ቀጥታ ራሱን ጠይቃለሁ ጌታ ሆይ at the end of the day የምትሰጠኝ you know ይሄንን ነው አይደለ how is it gonna be any different ከሰዎች የተለየ ሊሆን የሚችለው በምንድን ለምን አይ ነው የመቆየቱን ያህል ያው እና አንዳንድ ጊዜ እዛ ጋር ስደርስ ግን ምልሽን አላቆም አሁን እግዚአብሔር ያየልኝ ቦታ ላይ ስደርስ ግን ምናልባት መጥቼ እዚሁ ኦ ማይ ጋድ እንኳን ቆየው ልልሽ እችላለሁ ብዙ ሰዎች ኦኬ ኦፍ ኮርስ ግን አሁን እኮ እግዚአብሔርን አሁን ስቲል የምጠይቀው ነገሮች ይኖራሉ ኦፍ ኮርስ አለ ደግሞ ከዚህ በፊት ግን የሆኑልሽ ነገሮች አሉና ወይ እንኳንም ቆየ ወይ ልትይ ትችያለሽ ወይ ደግሞ የሆነ ነገርሽ ተሰርቷል ይሄ ነገሬ በመጠበቄ ውስጥ ነው የተሰራው
ከዚህ በፊት የነበሩሽ ነው የምልሽ። የኛ ጥያቄዎች ማለቂያ ስለሌላቸው ምክንያቱም እንደዛ ነው ብዬ አስባለሁኝ። እግዚአብሔር ወይ በመጠበቃችን ውስጥ ወይ እኛን ይሰራናል አይደለ? እኛን ተሰርተን እንድንወጣ ነው የሚያደርገው ተምረንበት ምናምን ማለት ነው። እና ወይ ከዛ መጨረሻ ላይ ደግሞ ለዚህ ነው እንዴ የጠበኩት እንኳንም ወርዝ ያደርጋል በቃ መጠበቄ ምናምን የምትይባቸው ነገሮች አሉና ዴፊኒትሊ ግን ኢቭን በማጣት ውስጥ ብያቃለሁ። አሁን አንዳንድ ጊዜ አንዳንድ ነገሮች አጥቼ ማለት ነው ልክ አጥቻቸው ሄደው ሲያልቁ ግን እንኳንም አልሆኑ ሬዲ አልነበርኩም ለእንደዚህ አይነት ብሌሲንግ ለእንደዚህ አይነት አሁን ለእንደዚህ አይነት ላይፍ ኦ ማይ ጋድ እንኳንም አልሆኑ ሆነው ቢሆን ኖሮ ጭንቅላቴ ላይ ሁለት ፀጉር ራሱ አይቀርም ነበረ በስትረስ ምናምን ብያልኳቸው በቃ አይ ሲ ጋድ ላይክ ኦኬ አይ ካን ሲ ዲስ አም ናት ሬዲ ፎር ኢት ብያቃለሁ። ለሱም ደግሞ አመስግኛቃለሁ እንኳንም ቀረ ላይክ ብዬ ማለት ነው። ተከትሎ ያሉትን ነገሮች ሳይ እግዚአብሔር እንዴት ኦርኬስትሬት አድርጎ ቀጣዩን ነገን እንዴት አድርጎ እንደሰራው ምናምን ሳይ ለዚህ ነበር እንዴ ብያቃለሁ። ኢን ማይ ላይፍ ደግሞ ነገሮች እንድናይ ተደርጌ አዝኜ እንድናይ በመደረጌ ማዝኜ the next phase ግን ደግሞ እግዚአብሔር በእኔ ውስጥ የሚሰራው ስራ ስለነበረ ሆኖ አይቼው አውቃለሁ። እና ለኔ ለራሴ ህይወት ሳይሆን ለሌላ ሰው አልፌ በቃ እንድተርፍ ሆኜ አሁን እሱ ጋር የእግዚአብሔር ሉዓላዊነትን የምናመጣው እሱ ጋር ነው። አሁን ያንን እኔ ያለፍኩበትን ፓዝ እግዚአብሔርን አመሰግንበታለሁ። የሆነ ነገር ድናይ ተደርጌ አልፌ ከዛ በኋላ የሆነ ቀጥሎ ያለው ፌዜ ግን በጣም የሚጠቅም ሰው የሆንኩበት ማለት ነው። እና ያ ነው ደግሞ ትርፋችን። ሰውን ማትረፍ ከቻልን ማዳን ከቻልን እግዚአብሔር የኔን ህይወት ፖዝ አድርጎ እዚህ ጋር ሌላ ስራ አለኝ ብሎ በእኔ ተጠቅሞ ከሰራ አምሪት በቃ ደግሞ ልሻለው በጣም ጌታ ይረዳት ሰው ናት። እግዚአብሔር የረዳት ጸጋውን ያበዛላት ሰው ናት እና እላታለሁኝ ብዙ ጊዜ እዛም ያለችበት ሀገር ሆና ታገለግላለችና ምን አለ ከዚህ በላይ እላታለሁኝ እና ስታገለግል ከልቧ ስለምታገለግል ነው። ልቧን በደንብ ስለገባኝ ገብቶኛል ብዬ አብረን እንከታተል እቺ ገብቷታል ከባድ ነው የሰው ልብ መግባት እና ከሚሆኑልሽ አንዳንዴ በጣም ተንገብግበሽ ወይ ደግሞ ደጅ ጠንተሽ ከጠየቅሻቸው ነገሮች በላይ ልሽ የለ አሁን እግዚአብሔር ባንቺ እያደረገ ያለው ነገር በጣም ትልቅ ነው እልሻለሁኝና እሱ በቃ ማትረፊያሽ ነውና እንደዛ እንሆናለን። እኔ ከምን ተነስቼ ነው ይሄን ያነሳሁት? ከዚህ በፊት ያው ክሮኒክ አለርጂ ነበረብኝ ለማለት ጀርሻለሁ። አሁን ሞስታል ያ እና በእግዚአብሔር ፊት እኔ እንጃ እግዚአብሔርን እንደዛ በጣም አጥብቄ የጠየኩት ነገር ሌላ አለ ብዬ አላስብም። በቃ ውሰድልኝ። ምክንያቱም እኔ ታውቂያለሽ በዝማሬ ነው ማገለግለው። አለርጂው ደግሞ ከጉሮሬ ጋር በተያያዘ ነው እና በጣም ነበረ ጌታን የለመንኩትና ታውቂያለሽ ዝምታ አንዳንዴ ይሄ ሰፈር እንዳደርግ የተተውኩኝ እንደዛ አይነት ሰው ለስሜት ተሰምቶኝ ያውቃልና እንዴ እግዚአብሔር እንደዚህ አይነት አባት ነው እንዴ? ምክንያቱም በዛ አይነት ሁኔታ ውስጥ ያለው ምንም አባቴ ጨካኝ አባት እንኳን ቢሆን ይራራል የሚል አይነት ስሜት ላይ የነበርኩባቸው ጊዜያቶች ነበሩ። ከዛ ግን ተውኩት ነገሩ ተውኩት። I was expecting የሆነ ሚራክል ሆንኩኝ እጁ አገኘኝ ምናምን ምልሽ ተውኩት seriously። ምክንያቱም ከእግዚአብሔር ጋር በጣም ከባድ የሆነ ቅይማት ውስጥ ገባሁ እና ለካ አልችልም ያለ እግዚአብሔር ሰርቫይቭ ማድረግ አልችልም እና
ለጥቂት ጊዜ እንደዛ ቆየሁኝና ኧረ እንዴ እያሳልኩኝ እመጣለሁ ጌታው ጸጋ ይበቃኛል እንደያዝኩ ጸጋይ ኦፍኮርስ ጸጋይ ይበቃኛል ያ ከዛ ግን አሁን ባይዲ ስትተው አሁን ተላልኩ እና በነዛ ጊዜያቶች ግን የእግዚአብሔርን ብዙ ገጽታውን አይቼበታለሁ። ቅድም አንቺ እንዳልሽው እግዚአብሔር ይሄ መልካምነቱን ያስኬድሻል፣ ትራመጃለሽ፣ በከፍታ ላይ ትወጫለሽ የሚለውን ይሄኛውን ገጽታውን ብቻ ነው ብዙ የምንማረውና የምንሰበከው አይደለ? እግዚአብሔር ግን አንዳንዴ እንደዚህ ፊቱን አድርጎ የምንሰራባቸው ጊዜያቶች እና ሁኔታዎች አሉ ብዬ አስባለሁኝና ዴፊኒትሊ ያ እኔ በጣም ወደው ቨርስ ስርዓትህን ማር ዘንድ ያስጨነቀኝ ለልካም እና አንዳንድ ጊዜ እግዚአብሔር ጸጥ ብሎ ያስጨንቃል ማለት ኢትስ ፋይን በእግዚአብሔር እጅ ውስጥ እንሆን እንጂ ኢትስ ፋይን ግን እኮ ነበር ትናንትና እሱን ቃል አይገርምሽም መጨነቅ አለው አዎ በጣም ነው የምወደው እሱን ቃል እና በጣም በተለይ በጣም አንዳንድ ጊዜ የሆኑ ነገሮች ፈልጌ እግዚአብሔር በተለይ የሆነ ነገር በዛ ውስጥ አስተምሮኝ ሳልፍ በቃ እንኳን አስጨነቀኝ የተጨነቁት እንኳን በእግዚአብሔር ፊት አደ ኢንደስተዲ ነገር ሆነልንም አልሆነልንም በእግዚአብሔር ፊት ተራ ሰዎች ሆነ እንዳንኖር እግዚአብሔር ይርዳን። ዋናው ነገር እሱ ነው። በቃ ምንም ሁሉ ነገር ሞልቶልን ግን ምንም ያልተማረን ምንም ማንጠቅም ለሰው የሚተርፍ ነገርም የለንም። ይሄ እንዴት መጣ ምናምን ስትባይም አታውቂውም አድራሻው መነሻው መድረሻውንም በቃ እና እንደዛ አይነት ሰው ከመሆን ጌታ ይጠብቀን። ደግሞም እየጠበቀን እግዚአብሔርን እየጠበቀ ያለ ሰው ከዚህ እየተጠበቀ እንዳለ ነው አማስበው። ግን አይ ቲንክ the main thing እኔ ማለት እንፈልገው አጠባበቅ አንዳንድ ጊዜ አጠባበቄንም ፈራዋለሁ። ምክንያቱም እንዴት ነው የሆነ ነገር ስትጠብቂ you're conscious about ስለምትጠብቂው ነገር እንደዚህ ነው በዚህ ሰዓት አሁን አንቺ በሆነ ሰዓት የሆነ ቦታ አገኛለሁ ካልሽኝ እዛ አካባቢ ሆኜ consciously አንቺን የሚመስል ሰው እየፈለኩ ነው የምጠብቀው እንጂ ዝም ብዬ አንቺ መገናኛ ነው ሜክሲኮ ቆመን አይደለም የምንጠባበቀው አይደል? እና አጠባበቂ አንዳንድ ጊዜ እግዚአብሔር አንድ ቦታ እኔ ሌላ ቦታ እንዳንሆን that's my biggest fear in life እግዚአብሔር የሚገኝበት ቦታ ቆሞ እኔ ደግሞ ሌላ ቦታ እንዳልሆን ሌላው ደግሞ አንዳንድ ጊዜ በጣም ይሄ ብዙ ሰውንም ኢንክሉድ ያደርጋል ብዬ ማስበው ነገር አንዳንድ ጊዜ እግዚአብሔር የተስፋ ቃልንም በተለያዩ ሰዎች እግዚአብሔር ወደኛ ያመጣል እና አንዳንድ ጊዜ አለኝ ሞመንትስ ነገሮች ሲቆዩ አይ በቃ አንተ ስላላልክ ነው ብለ ቢሆን ኖሮ ይሆን ነበር ስለዚህ ይሄንን የተስፋ ቃል I think I'm gonna throw it out እና ፒክ አድርጌ I want to trash some of them because they haven't happened እግዚአብሔር እንደዚህ ያደርጋለው ምናም ብሎ ከነጎዲያ ኦር በዚህ ቀን አላለም በዛ ሰው ሲናገር እግዚአብሔር የትንቢት ጸጋ ያላቸው ሰዎች አሉ እና በእነሱ ሰዎች ሲናገር እግዚአብሔር በዚህ ቀን በዚህ ሰዓት በዚህ ምናምን አላለም እና ያንን ተስፋ ትይዣለሽ at the moment this is mine ብለሽ ትይዣለሽ ከዛ ስትጠብቂ ሳይሆኑ ሲቀሩ my instinct መጀመሪያ አንተ ባትል ነው የሚለው ነውና እንደዛ ማለት ሲጀምር አጠባበቂን በዛ ውስጥም ፈራዋለሁ አሁን የለቀኩትን ተስፋ እየጠበቅኩት ነው ወይስ ለቅቄዋለሁ በቃ ማለት እግዚአብሔር በራሱ ጊዜ ሊያረጋቸው ይችላል ግን ከኔ ደግሞ የሚጠበቅ ነገር አለ ወይ እነሱን ጥይስ ወደዛ ወርወሬስ ስቆም አቋቋሚ እንዴት ነው አጠባበቂ እንዴት ነው በዛ መልኩ እፈራለሁ እግዚአብሔርን መቀየም ብለሽ ላነሳሽው ነገር ደግሞ ብዙም የሚያዛልቅ መንገድ አይደለም ጭራሽ መቁሰሉ ከእግዚአብሔር ጋር መጋጨት ምንም እንትን የሚል ነገር የለውምና ሌላ ዋነኛው ነገር ግን ማውራት እንፈልገው ሌላ
በጣም ይሄ ከትንቢትም ከምንም ውጪ እንደ ሰው ሎጂካል ኢቭን እንደሆነ ሰው እግዚአብሔር የሆነ ነገርን በህይወቴ ሲያዘገይ if I'm not ready for that like ready ካልሆንኩኝ ለዛ ነገርና እግዚአብሔር ያዘገየው ከሆነ the same ህይወት the same አረማመድ the same እርግጫ እየረገጥኩ ነው ወይ መጠበቅ ያለብኝ በእያንዳንዴ ራሴን ጠይቀዋለሁ እንዳልሽው ቅድም መሰራት እንዳልሽውና በጣም እግዚአብሔርን ለምንዋለው what part of me are you trying to fix are you trying to strengthen በዚህ process ምክንያቱም እግዚአብሔር ሊቀይረው የፈለገውን ነገር ካልቀየር ነው እዛው ነው ማለት ነው የምንረግጠው እግዚአብሔር ለዛ ነገር ብቁ እስከምንሆን ድረስ ያዝ የሚያረጋቸው ነገሮች አሉ በያምናለሁ እና ለዛ ነገር ብቁ እንድንሆን በጣም በእግዚአብሔር ፊት ጊዜ ማጥፋት አለብን ጌታ ሆይ ምንድነው የትኛው what part of me needs ምን አድሬስ ሊደረግ የሚፈልገው በፊትህ ልክ ያልሆነው ነገር ወይም ደግሞ ለአንተ ላሰብክልኝ ለነገርከኝ ለተስፋ ቃል ብቁ ያላደረገኝ ነገር ምንድነው እያልን አክቲቭሊ እየሰራን አክቲቭሊ ከእግዚአብሔር ጋር እየተነጋገርን አክቲቭሊ ራሳችንን እየቀየርን ካልሆነ በሲም ቦታ ላይ ሆነን አመት ብቻ ነው የሚመታው ብዬ ነው ማስበው የመጠበቁ መንገድ ከባድ የሚያደርገው አይ ቲንክ እሱ ሊሆን ይችላል ያ እና ለሁሉም ነገር መፍትሄ ብዬ እኔ ፐርሰናሊ የተረዳሁት ነገር በመጠበቅ ሲዝን ውስጥ በጣም በእግዚአብሔር ፊት መሆን በጣም ለእግዚአብሔር መሰጠት በጣም እንደፈለክ አርገህ ለውጠኝ ስራኝ ማለት because sometimes some of our prayers are so powerful to be honest አንዳንድ መጸለያቸው ጸሎቶች ቢሆኑ it's going to be amazing ሰው ሁሉ ሊነጋገርባቸው ይችላል ማለት በቃ ዋው ምናምን ሊያስብሉ የሚችሉ ማለት ነውና እነዚህ amazing ጸሎቶች እግዚአብሔር ለምን አይመልስም ምናምን ብዬ ሳስብ maybe I'm not ብቁ for it maybe I'm not there yet መሰራት ያለብኝ ነገሮች እነዚህ ነገሮች ቢመጡ ዲስትሮይ ያደርጉኛል ወይ ያጠፉኛል ወይስ ቆሜ በእግዚአብሔር ፊት ስቲል ማገልገል እችላለሁ እኔ ጸልይኳቸው በጣም ጭቅላቴ ላይ መልካም amazing ምናምን ያልኳቸው ነገሮች ተመልሰው if I become the most amazing woman on earth will I still be በእግዚአብሔር ቤት ውስጥ መኖር እችላለሁ ወይስ ሌላ ሰው ነው ሞነው እና ሌትሊ ስለሱም እያሰብኩ ነበርና እግዚአብሔር በቃ ለምጠብቃቸው ነገሮች ወርዚ የሆነች ሴት እንዲያረገኝ በቃ ማለት አንተን በጠበቅኩባቸው ለነዚህ certain parts of my life በቃ ባንተ ፊት ነው ብቁ መሆን ፈልገው በሰው ፊት ሳይሆን ባንተ ፊት ብቁ ሲሆን then I can handle it እና አጠባበቃችን ስታንሳችን ማተርስ በጣም ማተር ያረጋል አቋቋማችን በጣም ማተር ያረጋል አንድ ጊዜ ጉግል ያረኩ ነበር this is very unrelated እና ያንበሳ አቋቋም ስታንስ አቋቋሙ ለሚያድነው እንስሳ አቋቋሙ ይወስነዋል አይ እንደዚህ እንትኑና ለምን ራሱ ጉግል እንዳረኩ አላቀም አቋቋሙ በጣም ገርሞኝም ሊሆን ይችላል I have no idea I don't remember why I googled it ግን the stance matters like ይሄ ስላፒ ምናምን እንዲህ ያለ ሜዳ አንበሳ ምንም ነገር ሁሉ ላይ ይችላል እና we have to work on our stance ይሄ አቋቋማችን አጠባበቃችን ላይ ይሄ ራሳችን ላይ በጣም ነጥብ ነው ያነሳሽው መስራት አለብን ብዬ አስባለሁ this is መከራ ያስተማሪ እግዚአብሔር ይመስገን ለሽበት ነገር ሁሉ እኔ ቀደም ብያለሁ በጣም ጸገበዛላት ሴት ስል በምክንያት ነው እና እንደዚህ አይነት ዲስከሽኖችን ኮንቨርሴሽኖችን ደጋግሞ ቢኖሩን ደስ ይለኝ ነበር ግን የምናደርግበት መንገድ እንፈልግ ይሆናል right yes we will እንፈልግ ይሆናል ስላጣውቅ ስታወሪ ምን የመጣ ነበር ወደ አይምሮዬ እግዚአብሔርን በመተማመን እሱንም ያልሽው ሁሉ በደንብ እንዳለ ሆኖ በመተማመን መጠባበቅ ኃይላቸውን አይደለ ያድሳሉ I mean of course ኃይል እንደሚጨርስ የተገለጠ ነገር ስለሆነ ነው ኃይላቸውን በእግዚአብሔር ፊት በሆነን ቁጥር ኃይላችን እየታደሰ ነው የሚመጣውና ወደ ኋላ ከማፈግፈግ ይልቅ
እንደዛው እንዳመንን የተናገረንን ነገር ወይ እየጠበቅን ያለውን ነገር ወደፊት መቀጠልን ነው ምን መርጠው አይደለ? ያና እግዚአብሔርን በመተማመን የምንጠባበቅ አይነት ሰዎችም ደግሞ ያድርገን። አሜን። ያ ዋናው ነገር አደ ኮር ኦፍ ኢት ደግሞ ባለፈው እግዚአብሔር ይሄን ነገር በጣም እያስተማረኝ ነበር ሌስሊ በተለይ በዚህ አመትና አንድ ጓደኛችን our common friends ደገመልኝ ይሄንን ሐሳብና ምንድነው ላይክ የምንጠብቃቸው ነገሮች ይሄ እግዚአብሔር ዘገየበት የምንላቸው ነገሮች ምናምን I'm pretty sure ነው የምልሽ አሁን የሚያዳምጠንም ሰው አንቺም ጨምሮ የክርስቶስ መምጣት ካልሆነ በስተቀር ሌላ other topic is really not major ላይፋችን ላይ ሜጀር ሊሆን ይችላል ግን በእግዚአብሔር አይን ማለት እግዚአብሔር ልጁን እኮ ሰጥቶናል እና በቃ ተፈጸመ ተብሏል ማለት የተፈጸመ ያለቀለት ዓለም ላይ ነው የምንኖረው በቃ እግዚአብሔር ነገሮችን በሙሉ ጨርሶታል እና አንድ ልጁን የሰጠን እግዚአብሔር ሌላ ነገር መቼም አያቅተው እና ትልቁን ነገር ኦሬዲ እግዚአብሔር አድርጎታል እና ይሄ እንደውም ምን ይያለኝ ነበር ይሄ አሁን የምንጠብቃቸው ነገሮች ምርቃት ናቸው ምርቃት አያጣላም እያለኝ ነበርና ምን አለኝ አቤት ድሮ ህፃናት ሆነው አባታቸው ዳቦ ይዞላቸው ይመጣ ነበርና ሁለት ዳቦ ይዞ ይመጣል አባታቸውና አንደኛውን እኩል ለልጆቹ በሙሉ ያካፍልና ሁለተኛውን እንደ ምርቃት ነው የሚሰጣቸው እና የመጀመሪያው ላይ ይጣላሉ ወንድማማቾች የኔ ያነሰ የኔ በለጠ ብለው ማለት ነው ከዛ በኋላ ምርቃቱ ግን እንደ አባቱ ፈቃድ ነው አባት አይቶ ለእንትና ይገባዋል ዛሬ ማን እንዴት ይተከፈታለና በሱ ማንም ሳይጣላ እና ክርስቶስ ዋናው ኦሬዲ እኩል ተሰጥቶናል ልንድንበት የዘላለም ህይወት ልናገኝበት በነጻነት ልንኖርበት የእግዚአብሔርን ፊት ልናይበት እንዴ እግዚአብሔርን ተቀየምኩት አልተቀየምኩት ለመባባል ራሱ ክርስቶስ ተሰጥቶናል እንጂ ባይናው የከብት ማት እየጨረስን ነበር የምንገኘው ለበደላችን እንኳን ተቀየምኩት ልንል ጊዜ ማይኖረንም ለኃጢአትና ትልቁ ነገር ተሰርቶልናል እና ይሄ ማይነር የሆነውን ነገር ነው የምንጠብቀው እሱን ራሱ ማወቅ እግዚአብሔርን ያስደስተዋል ይያስባለው ምክንያቱም አንዳንድ ችግሮቻችን በጣም ጭንቅላታችንን ይዘውት ማለት ነው በቃ እግዚአብሔርን ማየት እስኪያቅተን ድረስ ማለት ከእግዚአብሔር በላይ የምንፈልጋቸው ነገሮች አሉ አንዳንድ ጊዜ ራሴን ካቻርክ ያውቃሉ ይሄ ነገር ከእግዚአብሔር በላይ ነው እንዴ እየፈለኩት ያለው ከንቅልፍ የሚቀሰቅሰኝ ችግር ማለት ነው ብንን ብዬ የእግዚአብሔር ነገር አይደለም የሚቀሰቅሰኝ ያ የለኝም ብዬ የምለው ነገር ነውና በቃ ይሄ ነገር ከእግዚአብሔር በላይ ነው እንዴ ፈለኩት እግዚአብሔርን እንደ ተላላኪ ነው እንዴ እያየውት ያለው የምፈልጋቸው ነገሮች በመፈልገው ታይም ዴሊቨር ያደረገ በቃ then we're cool then we're good that's the God I worship I ask he delivers then what deliver ማረግበት ጊዜ መመለክ ይፈልጋል እግዚአብሔር እና ዛጋ መድረስም አለብን በያስባለውና እግዚአብሔር ሰርቶታል ፈጽሞ ማይነር ነው ምንድነው የምንፈልገውን በመድር ላይ የምንፈልገውን ነገር ወይም ደግሞ እግዚአብሔር የሰጠን ተስፋ ሊሆን ይችላል ከተባረከው ተስፋችን ከጌታ ኢየሱስ በላይ አይደለም በጭራሽና ያው ግን ባፋችን ብቻ ሳይሆን ያንን ነገር በልባችንም በህይወታችንም we have to really really believe it yes truly ማለት ነው እና ይገለኛል አጎቴ ቢሰማውና አጎቴ ሲያገባ የቤተክርስቲያን አገልጋይ ነው እና it's a story that I heard I was actually very young at that time እና የቤተክርስቲያን አገልጋይ ስለሆነ they asked him ዛሬ ጌታ ቢመጣስ ምናምን ብለው ጠየቁት ማለት ነው እና የሰርጉ ቀን ማለት ነውና they were expecting ማራናታ ምናምንና እንዴ እስከ ዛሬ ቆይቶ ዛሬ ምን ሊሰራ ነው የመጣው እና አንዳንድ ጊዜ seriously like ያፋችን ቃልና የልባችን ሐሳብ
ጀነራሊ ላይን ማድረግ አለበት ያ እና nothing is bigger than God, nothing is more important than God. even የምንፈልጋቸው ነገሮች ከእግዚአብሔር ሐሳብ በላይ ቢሆኑ አንወዳቸው ብዬ ነው ማምነው። በቃ እግዚአብሔር የእግዚአብሔርን ፈቃድ ምናምን ሁሉ እኮ የምንጠይቀው እኮ የእግዚአብሔር ሐሳብ መልካም እንደሆነ ስለምናቅ መልካም እንዲሆንልን ነው። አንዳንድ ጊዜ ወላ even asking አንተ በምትፈልገው መንገድ ልሂድልህ አንተ ላክብርህ ሳይሆን የእግዚአብሔርን ፈቃድ አጠያይቃችን አንተ ከፈቀድክ it's good ማለት ነው ብለን ነው እንትን ይሄ ነው ማህተም ነው የምንፈልገው ነገር ላይ እና እግዚአብሔር ይርዳን። አሜን አሜን። it's a tough walk ግን እግዚአብሔር ደግሞ ይረዳል በሚገባ ይረዳናል። if we're finishing up ግን እግዚአብሔርን የሚጠብቁ ሰዎች በአሁን ሰዓት ላይ በጣም በተለያየ ሲቹዌሽን ውስጥ እግዚአብሔርን የምትጠብቁ ሰዎች በርቱ። እግዚአብሔር ጸጋውን ያብዛላችሁ፣ ፊቱን ያብራላችሁ። in this waiting season እየጠበቃችሁት ሞር እያወቃችሁት ሞር እየወደዳችሁት ሞር እግዚአብሔርን እያያችሁት እያደጋችሁ እየተለወጣችሁ እግዚአብሔርን ኢንጆይ የምታደርጉበት ሲዝን ያድርግላችሁ። ከባድም ቢሆን የበቃ የእግዚአብሔርን እጅ አትሊስት እንደያዛችሁ የምታቁበት ሲዝን እንዲያረግላችሁ በጣም ጸሎቴ ነው። እግዚአብሔር ይረዳል። ሁላችንም አንድ መንገድ ላይ ነው ያለነው። እግዚአብሔር ደግሞ ያግዛል፣ ያስቀናል። የሆነ ሰዓት ላይ ደግሞ ያስቀናል፣ ይመጣልናል፣ ይደርስልናል። ከመልካም ነገር አንጎድልም። ለምናውቀው እሱ ነው። እግዚአብሔር አባታችን ኢየሱስ ዘመናችሁን ይባርክላችሁ። አሜን አሜን። ዲስትራክሽን ተፈጥሮ ነው። ግራ